ወይዘሮ ወርቄ በቆፈረችው ጉድጓድ ተቀበረች። በእውነት በጣም ደስ የሚል ነገር ነው ማለት ነው። እንግዲህ ወይዘሮ ወርቄና ዮዲት ተንኮለኛዋ ዮዲት ማለት ነው በቆፈሩት ጉድጓድ እየገቡበት ነው። አንዳንዴ ጉድጓዱን አታርዝሙት የሚገባበት ሰው አይታወቅምና ይለ ይባላል ማለት ነው በእኛ አባባል። እና እንግዲህ በነ ወይዘሮ ዮዲትና በወይዘሮ ወርቄ ቤት ችግሩ ትርምስምሱ ወጥቶባቸዋል ማለት ነው። እንግዲህ የዓለም አጋቾች ይመቻቸው። በእውነት በጣም ነው ደስ የሚሉት። አንዱ አጋች ዓለምን በገዛ ገንዘቡ ምግብ እየገዛ ያባላታል፣ ይንከባከባታል። አንዱ አጋች ደግሞ እነ ወይዘሮ ወርቄን ያርበደብዳቸዋል ማለት ነው። በጣም ደስ የሚል ነገር ነው ማለት ነው። እንግዲህ ዓለም እየተንከባከበው በዝቶባታል። በጣም ነው ደስ የሚለው። እንግዲህ መልካም ነገር መስራቷ እንግዲህ ይሄው እየከፈላት ነው ማለት ነው። አንዳንዴ መልካም መስራት ነገር ጥሩ ነው። ለየት ያለው ነገሮች ተፈጥረዋል ማለት ነው። በአሁኑ ክፍለ ጊዜ እስቲ እንግዲህ የዛሬውን ክፍል ደግሞ አብረን እናያለን ማለት ነው። እንግዲህ የእናት ግፍ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ወይዘሮ ወርቄና ዮዲት እንግዲህ የወንድዬን እናት እያሰቃዩ ለሁለት መርዝ እያበሏት ለመግደል ብዙ ነገር እያደረጉ አለም ደግሞ እሷን ስትከላከል አለም ለአሰሪዋ እናት ለአሰሪዎቿ እናት ብላ ነው ማለት ነው ሁሉ ግፍና መከራ የሚደርስባት አለም። መልካም ነገር መስራት ግን በኋላ ይከፍላል የሚባለው ነገር በእውነት ትክክል ነው። እንግዲህ መልካም ነገር ስለሰራች ነው እንግዲህ አለም በሄደችበት ልትታገት አግተው ወስደዋት እንግዲህ እነሱ ያንን ሞባይል ይዘሻል ብለው ማለት ነው አግተው የወሰዷት። ያንን ሞባይል ለመንጠቅ ነበር እንግዲህ ያንን ሞባይል ስልክ ደግሞ አጋቹ ይዞታል። አጋቹ ደግሞ ያንን ሞባይል ወይዘሮ ወርቄንና ተንኮለኛዋ ዮዲትን እያስፈራራበት ይገኛል። ምክንያቱም እዛ ሞባይል ውስጥ ያለው ነገር እነሱን እስር ቤት የሚያስገባ በጣም የሚያስጠይቃቸው ነው። የወንድዬን እናት ዮዲት መርዝ አብልታ ልትገላት ስትል እንዲሁም ስትሰድባት ከፍ ዝቅ አድርጋ ስታዋርዳት ስታንገላታት ስታስቸግራት የነበረ አለም ደግሞ በጣም ጎበዝ ልጅ ናት። እንግዲህ አለም ሰራተኛ ናት። ነገር ግን ያንን ነገር በጣም በደሉ ሲበዛባት የኔ እናት ብትሆን እንዲህ ብዬ እጄን አጣጥፌ ዝም እላለሁ ወይ በማለት ያንን ቪዲዮ ፈልጋ ስልክ ፈልጋ ያንን በቪዲዮ በካሜራ በመረጃ በማስረጃ ለፖሊስ ለማሳየት ያን ነገር ይዛ ትቀርጻታለች ማለት ነው። ያንን ቪዲዮ ለማስጠፋት ነው እንግዲህ አለምን ያገቷት። ያንን ስልክ ለመንጠቅ ነው እንግዲህ እናትና ልጅ ተባብረው ጠብደል ጎረምሳ ሰብስበው ያው እንግዲህ ያገቷት። ግን ያነኛ አጋቾች ለነሱ ጦስ ነው የሆኑ ማለት ነው። ለሰው ተንኮል ማሰብ አንዳንዴ እውነት ሳናስበው ልንገባበት እንችላለን። ለሰው ተንኮል ስናስብ ማለት ነው። እና እንግዲህ አለም እውነት አላት። እውነት ይዛ ነው እንግዲህ የቆመችው። እነሱ ደግሞ በውሸት ነው ማለት ነው። በደልን በድለዋለሁ ሁለት አሁን እናትና ልጅ ዶሮ እና ጥሬ ሆነዋል ማለት ነው። አንቺ ክፉ፣ አንቺ አረመኔ፣ ይሄው አንቺ ተንኮለኛ ማየ ለምንድነው ተንኮለኛ ምትይ ትላታለሽ። አንቺ ያመጣሽው መዘዝ ነው ይሄው ቤቴን ለማሸጥ ያበቃኝ። እና ያንን ቪዲዮ እንድሰጣችሁ ከፈለጋችሁ ወይዘሮ ወርቄን 23 ሚሊየን ብር ይዛችሁ ነው ብሏቸዋል ማለት ነው። 23 ሚሊየን ብር አስቡት እንግዲህ። ወይዘሮ ወርቄ ደግሞ እኔ 23 ሚሊየን ብር ከየት አገኛለሁ ትላለች። እቤት ሂዶ ፀሐይ እንዴት ታሰቃያት እያየ ማለት ነው። እንዴት ነይ ተነሽ ሶፋ ላይ ተቀመጪ፣ ፀሐይን ማለት ነው። ፀሐይን ሶፋ ላይ ተቀመጪ ይላታል። ፀሐይ ደግሞ ተቀመጠች። የወዲትን ኩርሲ ላይ ተቀመጭ፣ መሬት ላይ ተቀመጭ። ወይዘሮ ወርቄ ደግሞ ድንገት ከውጭ ቋቀጭ እያሉ ሲገቡ ልጅቱ ተንበርክካ ይቅርታ እየጠየቀች ማለት ነው። የወዲት አጋቹንና ፀሐይን ይቅርታ እየጠየቀች ተንበርክካ ስታገኝ አንቺ ምንሽ ነው ተነሽ እንጂ ትላታለች። ከዛ አይ ይቅርታ እየጠየቀችን ነው ወይዘሮ ወርቄ ደግሞ ፀሐይ ሶፋ ላይ ቁጭ ብላ
ሲያዩ ደማቸው ፈላ። በቃ ደማቸው ተንተከተከ። በእውነት በጣም ነው የተናደዱት። ከዛ ትንሽ እንጂ አንቺ ትላታለች። በጭራሽ አጋጁ ደግሞ በጭራሽ አትነሳም። እርስዎ ሴትዮ እርስዎ ወንበር ይዘው ይምጡና ኩርሲ ላይ ቁጭ በሉ፣ ሶፋ ላይ አይቀመጡም። በእውነት አንዴ ፍርድ እንዲህ በትክክል የሚፈርድ ሰው ቢገኝ እንዴት ደስ ይል ነበረ ማለት ነው። እንደው አንዳንድ ሰው እንዴት ደስ ሲለው አንጀቴ ቅቤ ጠጣ ይላል እና በጣም ነው አንጀቷ ቅቤ የጠጣው ማለት ነው። ፀሐይ በጣም ደስ የሚል ነገር ነው የተሰማት። እንዲያውም ለዮርዳኖስ ይገርምሻል እኮ ትላታለች። ዮርዳኖስ እንግዲህ ከቤት አባራ ያንቺን ከርስ መሙላት አልፈልግም ብላ እንግዲህ ወይዘሮ ወርቄ አባራታለች። እህቷለች ማለት ነው። ሆቴል እያደረች ነው ያለችው ዮርዳኖስ። ኧረ አበባዬ እባክሽን ፍቀጂልኝ፣ በቃ ይቅርታ አድርጊልኝ ሊቀመጥ ስትላት አዲስ አበባ እኔ የእናትሽ እህት ነኝ አይደል? ሌላ የአባትሽ ወገኖች ካሉ ፈልግና ሂጂ፣ በጭራሽ ቤት ያላስገባሽ ትላታለች። ከዛ የአንቺን ከርስ መሙላት አልፈልግም፣ በቃኝ፣ በቅተሽኛል ትላታለች። አበባዬ እባክሽ ይቅርታ አድርጊልኝ፣ ለምግቡ ችግር የለውም ለአዳር ብቻ ፍቀጂልኝ ስትላት በጭራሽ ላይሽ አልፈልገም አልኩሽ እኮ ብላ አስወጣቻት ማለት ነው። እንግዲህ ለራሷ ለስጋዋ እንኳን አትሆንም አይደለም ወይዘሮ ወርቄ አይደለም ለሰራተኛ ማለት ነው። እና አጋጁ እውነት እንዴት እንደተመቸኝ እንዴት እንዳደረጋቸው እናትና ልጅን እኮ ቁጭ ብድግ ነው ያደረጋቸው ማለት ነው። ፀሐዬ ደግሞ በጣም ነው ደስ ያላት በጣም ማለት ነው። እና 23 ሚሊዮን ብር የለኝም ስትል ይህን ቤት ሽጪው አላት። ይህ ቤት ቢሸጥ እኮ 30 ሚሊዮን ብር ሊሆን ይችላል። እንዴ ቤቴንም አልሸጥም። እሺ እንደዛ ከሆነ ክብሮትን የሚፈልጉ ከሆነ ግን ቤቱን ቢሸጡ ይሻለታል። በዚህ ይሄ ሰውነት እኮ እንግልት አይችልም አለች ማለት ነው ወይዘሮ ወርቄ። በቅቤና በማር ያደገ ነው፣ እስር ቤት አይችልም ስትለው ላጋችሁ አይ እንደዛ ከሆነ ቤቱን ይሽጡና ክብሮትን ይጠብቁ። አልሸጥም ቤቴን እንግዲህ አስቡበት እያለ እንግዲህ እንጀራ ፀሐይና አጋቹ እንግዲህ ሶፋ ላይ ቁጭ ብሎ እንጀራቸውን እየበሉ ነበር። እነሱ ደግሞ ቁጭ ብን አይናቸው ቁልጭልጭ እያለ መሬት ላይ ተቀምጠው ነበረ ማለት ነው እናትና ልጅ። እና በጣም ነው ደስ የሚለው በጣም ማለት ነው። ምክንያቱም የወዲት እናቷ ትሆናለች እንግዲህ የወንድዬ እናት መቼም እናቷ ናት። የሰውን እናት ስትሳደቢ እንዴት የወንድዬ እናት የባልሽ እናት እንዴት እናቴ እንድትናገራት አልፈልግም ስትለው እንዴት አንቺ የሰውን እናት እንደዛ ስትይ ምንም አልመሰለሽ ማለት አዎ እናቴን ግን እንዲነኩብኝ አልፈልግም አለችው። እና የሰው እናት ሲነካ ያነሰው እንዴት አንቺ የሚሰማሽ ስሜት ምን ይሰማዋል ማሰብ አለብሽ። እንዴት ሰው እንዴት ተንኮለኛ ይሆናል ይላታል። ነገሩ ከእናትሽ ነው። እንዴት ተንኮል ያስተምሯታል ወይዘሮ ወርቄ? እንዴት ተንኮል ያስተምሯታል ልጅዎትን እንደዚህ ከልጅነቷ እስካሁን ድረስ ተንኮል ሲያስተምሩ ያሳድጓት እንደው ለምን ብለው ነው እንደ ወይዘሮ ወርቄ ይላል። ሰው ሌላ ነገር ያስተምራል፣ እንዴት ተንኮል ያስተምራሉ እርሶ ሴትዮ ግን እያለ እኔ ያው እንግዲህ ነግራቸዋለሁ። 23 ሚሊዮን ብር ካላመጣችሁ እሺ በቃ 3 ሚሊዮን ብር ልስጥህ ትለዋለች። ይሄ አንድ ሰው ህይወት ይቀይራል እንዴ? 3 ሚሊዮን ብር የአንድ ሰው ህይወት ይቀይራል አሉ ማለት ነው ወይዘሮ ወርቄ። አይ የእናቴ የአባቴ የአክስቴ ወንድሞችስ አለ ማለት ነው አጋጭ። ከዛ እንዴ በወይዘሮ ወርቄ ገንዘብ ነው እንዴ ቤተሰብ ሙሉ ለመቀየር ያሰብክ? አዎ አለ ማለት ነው አጋቸው። አዎ በእርሶ ገንዘብ ነው ቤተሰብ ሙሉ ጊዜ ለማሳለፍ የፈለግኩት በእርሶ ገንዘብ ነው፣ ቤተሰቤንም እኔንም ለማዳን የፈለግኩት ይላል ማለት ነው አጋቸው። ከዛ በቃ በጣም ተጨንቀዋል ወይዘሮ ወርቄ። ያንን 23 ሚሊዮን ብር ከየት ያምጡት? በጣም ተጨንቀዋል። እናቴ ልጅቷም በዛ ዮዲትን በዛ ከዛ ዮዲትን ብድግ አድርጎ እስር ወስዶ አለም የታሰረችበት ቦታ ላይ ማለት ነው ዮዲትን አሰረ። እንዴት ነው ተመቸሽ? ገመዱ ያማል፣ ወንበሩ ሲቆራቆራል። እኔ ተቀማጥዬ ያደኩኝ የቅምጠል ልጅ ነኝ። ስለዚህ እኔ እዚህ ማደር አልችልም። ይኸው ሰራተኛ ታዲያ እዚህ አለም እንደዚህ ስታድረስ እሷ እኮ አድራለች። እሷማ ሰራተኛ ስለሆነች ለምደዋለች። እኔ ግን ሰራተኛ አይደለሁም አልችለውም ትላለች ማለት ነው። አይ ቻዩ ልመጂው አለም እንደው በእናትሽ በወለድሻት ስትል ኧረ ፍታት በቃ አለች። ነይ ዝም ብለሽ አላት አጋጁ ማለት ነው። ነይ አይመለከትሽም፣ አያገባሽም፣ ትቅመሰው ብሩን 23 ሚሊዮን ብር እናትሽን አሳምነሽ 23 ሚሊዮን ብሩ ካልመጣ
ትታስ አንቺ እዚህ እድሜሽ ሙሉን በእስር ቤት ነው የምታሳልፍ ይላታል ማለት ነው አጋቹ። ያነኛው አጋች ደግሞ አለምን ምግብ ሲሰጣት በደንብ ትበላለች። ያው እርቧት ስለነበረ አበላሏ በጣም ነው የሚያስቀው አለም። ከዛ አንቺ እንዴት አይነት ሆዳም ነሽ? እንዴት ነው የምትበይው? ሲላት አይ አትፍረድብኝ በጣም ስለጨነቀኝ ነው ትላለች። እና ገንዘቤ እኮ በአንቺ አለቀ፣ ከአንቺን አግቼ ገንዘብ አገኛለሁ ስል እኮ እኔ ከሰርኩ ኪሳራ ውስጥ ጣልሽኝ ይላታል። በገንዘብ ነው እንደምታበላይ በጣም አመሰግናለሁ፣ በቃ ሲሄድ ስወጣ ከዚህ እከፍላለሁ አለች። ከዛ ትዝ ሲላት ለእናቷ የምትልከው ብር ነው ማለት ያን ብር ለእናቷ የምትከፍለው ነው። ከዛ አይ በቃ ይቅርታ አድርግልኝ አልሰጥም፣ ልሰጥ አልችልም፣ ትከፍያለሽ ስትወጪ ይህን ሁሉ ብር ይላታል። አልሰጥም፣ ይቅርታ አድርግልኝ ለእናቴ የምከፍለው ነው፣ ስለዚህ ምንም ልረዳህ አልችልም ትለዋለች። እንግዲህ ደፋር ናት አለም በእውነቱ። እንዲሁ ከዛ እስከምትወጣ ድረስ እንኳን እከፍላለሁ ብትለው ጥሩ ነበር፣ ግን እሷ አልከፍልም አለችው። እና እንግዲህ ወይዘሮ ወርቄ በጣም ተጨንቀዋል። ወንድዬ ደግሞ እናቱን ይቅርታ ብሏታል። እናቴ ወይዘሮ ወርቄ ልጃቸውን በቃ ልጅ አይደለሽም ማለት ነው የቀራቸው ማለት ነው። እና እንግዲህ አለምም ከዛ ከመታገቱ አስወጥተዋታል ማለት ነው አጋቾቹ። እንደ አለም እድለኛ የለም እንግዲህ አግቶ የሚንከባከብ ሰው እንደኔ የለም አለ አጋቹ ለራሱ ማለት ነው። ምክንያቱም በራሱ በገንዘቡ ነው እየገዛ እያበላት የነበረ ማለት ነው። ያን አለምን በእውነት ለፀሐይና ለአለም እንዲሁ የሰሩት መልካም ነገር ነው የከፈላቸው ማለት ነው። ምክንያቱም ፀሐይን ደግሞ ምግብ እንዴት ተዋጠልሽ ግን ትላታለች የወዲት ማለት ነው። ያንን ምግብ እኛ የምንበላው ምግብ ስትበይ እንዴት ብሎ ወረደልሽ? እኔ አሰሪሽ መሬት ላይ ቁጭ ብዬ ሶፋ ላይ እንዴት ነው ውጋት አልያዘሽም? እንዴት ነው ወገብሽን አላመመሽም? እንደዛ ስትቀመጪ እኔ መሬት ተቀምጭ እንዴት እኔ አሰሪዬ ሶፋ ላይ ሳትቀመጥ እኔ ሶፋ ላይ መቀመጥ አልፈልግም አትይውም ወይ? ለምን ተቀመጥሽ እሺ ብለሽ ሶፋ ላይ ትላታለች። እንዴ እኔ ምን ማድረግ እችላለሁ? እሱ ነው ተቀመጪ ያለኝ። እኔ እኮ አልተቀመጥኩም፣ እሱ ነው ተቀመጪ ያለኝ። ከሱ ትዕዛዝ ውጭ ደግሞ መሆን አልችልም። ምክንያቱም ያስፈራል፣ በጣም ነው የሚያስፈራው ልጁ። እኔ ከሱ ትዕዛዝ ውጭ መሆን አልችልም። ሌላ ጊዜ ሲመጣ ድጋሚ እኔ አልቀመጥም ሶፋ ላይ፣ እኔ እነሱ ምግብ አልበላም በይ ነግሬሻለሁ ትላታለች። እሺ ትዬ እሺ የኔም ቤት ትላለች ማለት ነው ፀሐይ። ከዛ ሲመጣ ደግሞ እኔ ቁጭ በያላት ፀሐይን። አይ እኔ አልቀመጥም አሰሬ እንደዚህ እንዳትቀመጭ ብለኛለች፣ ስለዚህ መቀመጥ አልችልም እባክህን አለችው። አይ ብለሻል ይላት። አዎ ምክንያቱም እሷ ሰራተኛ ስትሆን መደብ ላይ ያደገች ስትሆን እኔ እንዴት ብዬ እዛ ላይ ሶፋ ላይ ስትቀመጥ ወገቧን ያማታል ሊያማት ይችላል ብዬ ነው። ስለዚህ እኔ ነኛ ብያታለሁ አለች ማለት ነው። ዝም በያት ነይ ቁጭ በያላት ቁጭ ያለች ማለት ነው ፀሐይ። ነይ እጇን አስታጥቢያት አላት። እውነት የወዲት እንግዲህ ያስቡ የምትጸየፋትን ሰራተኛ እጇን ያስታጠበቻት ተንበርክካ ማለት ነው። ይቅርታ አድርግልኝ እስከዛሬ ለበደልኩሽ በደል ሁሉ ብላ በይና ይቅርታ ቢያት፣ ድፍት ብለሽ ይቅርታ ቢያት። እግሯ ስር አለ ሄዳ ድፍት ብላ እግሯ ስር ተንበርክካ ይቅርታ አድርግልኝ ፀሐዬ ለበደልኩሽ በደል ብላ ይቅርታ አለቻት ማለት ነው። በቃ በጣም ነው ደስ ያለኝ ይሄ አጋቸው ማለት ነው። እንዴት አድርገው እንደቀጣቸው እናትና ልጅን በስማም በጣም ነው የተመቸኝ። አንተ አመዳም አንተ እኮ ሰው እምታግት ነህ። እንዴት እኔ ልታስተምረኛለህ? ሰውን እኮ ለገንዘብ ብለህ ታግታለህ። እንዴት ታስተምረኛለህ? እኔን እንዴት ልታስተምረኝ ትወዳለህ ትፈቅዳለህ? ስትለው እንዴ የሰውን ነፍስ መርዝ አጠጥቶ ከመገደልና አግቶ ብር ከማግኘት የትኛው ይሻላል አለ ማለት ነው። ፀሐይ ብድግ ብላ አይ የሰው ነፍስ ከማጥፋትማ ብር መቀበል ይሻላል። ጎበዝ፣ በጣም ጎበዝ። እስኪ እንደው ትምህርት ታስተምርሽ እስኪ ተማሪ ከሰራተኛሽ እስኪ ከዚች ስምሽ ማን ነው ይላታል። ፀሐይ። እውነትም ፀሐይ እስኪ እያት እንዴት እንደምታምር እንዴት ፀሐይ የሆነችን ስም ከነ ስምን የምትኖረው እሷ ናት አለ ማለት ነው። እና የወዲት
በቃ ጨጓራዋ ተቃጠለ። ወይዘሮ ወርቄም ነደደች፣ አበደች። ግን ምንም ማድረግ አይቻልም። አንዴ ተይዘዋል። ምንም መሆን አይችሉም ማለት ነው። እንግዲህ ቤታቸውን ሽጠው ሊከፍሉ ነው። ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። በጣም አመሰግናለሁ። ባይ ባይ።